የጥር ሚካኤል በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ስፍራ አለው። በተለይም በጎንደር አዘዞ ገነቱ ቅዱስ ሚካኤል ታቦቱ ከቅድስተ ቅዱሳን ወጥቶ ምዕመናን ሲባርክ ማየት ለየት ያለ ስሜት ይፈጥራል። በጎንደር አዘዞ ገነት ሚካኤል ታቦት መውረጃም የፍቅር መድረክ ነው። ካህናቱ በያሬዳዊ ዜማ ማህሌት፣ ዲያቆናቱ በያዙት ጽናጽን፣ ምዕመናኑ አሜን በሚል ምላሽ አካባቢውን ይቀድሱታል። እዚህ ቦታ ላይ ታቦቱ ጥላ ሲያርፍ የሀዘንተኞች ልብ ይጽናናል፣ የህሙማን ቁስል ይፈወሳል፣ የተጣሉት ይታረቃሉ። ይህ መውረጃ ለዘመናት አባቶቻችን እምነት ጠብቆ ያቆየ የኢትዮጵያዊነት ክብር በደመቀ ጃንጥላ ስር ያስጠለለ የታሪክ አውድማ ነው። ዛሬም የታላቁ መልአክ ቅዱስ ሚካኤል ታቦት በዚህ መውረጃ ላይ ሲያልፍ አዘዞ በበረከት ጎርፋ ትታጠባለች። በዚህ ቅጽበት በታቦቱ ፊት ቆመን ስለ ሰላም እንጸልያለን። ይህ ድባብ፣ ይህ እልልታ እና የአምልኮ ሽታ ጎንደር ምን ያክል የቅዱሳን ማረፊያ እንደሆነች ምስክር ናት። በየመሃሉ የሚሰማው የከበሮ ድምጽና የእናቶች እልልታ መንፈስን ያድሳል። በተለይ ወጣቱ በባህላዊ ጭፈራና በሃይማኖታዊ ዝማሬ ታቦቱን ሲያጅብ ማየት እጅግ ያስደምማል። ይህ የምታዩት ትርኢት የሃይማኖታዊ ጥንካሬ ብቻ ሳይሆን ከትውልድ ወደ ትውልድ ሲተላለፍ የመጣ የኢትዮጵያውያን ትልቅ እሴት ነው። በዚህ ጥር ወር አዘዞ ላይ የምናየው እያንዳንዱ እንቅስቃሴ እኛነታችንን ይገልጻል። ከካህናት ያሬዳዊ ወረብ ጎን ለጎን ህዝቡ በራሱ መንገድ በደስታ ሲፈነጥዝ ይታያል። ይሄ የደስታ ድባብ፣ ይሄ የጭፈራና የዝማሬ ቅዱስ ሚካኤል ለሀገራችን ሰላም፣ ለህዝባችን ፍቅር ይዞ እንዲመጣ የሚጸለይበት ጭምር ነው። ዛሬ አዘዞ ላይ መገኘት እድል ነው። በዚህ ታላቅ በዓል ተሳታፊ መሆናችሁ እጅግ ደስ ብሎኛል። አሁን ታቦተ ሕጉ በመውረጃው ላይ ይገኛል። ይህ ስፍራ የታሪክና የበረከት ስፍራ ነው። ታቦቱ ከቅድስተ ቅዱሳን ወጥቶ በዚህ መውረጃ ላይ ሲያልፍ አዘዞ በልዩ ጸጋ ትሞላለች። ተመልከቱት። ካህናቱ በያሬዳዊ ዜማ ሚካኤል መልአክ እያሉ ያጅቡታል። ይህ መውረጃ ለምዕመናኑ ተስፋ የሚታደስበት፣ የታመሙት የሚፈወሱበት፣ የጎንደር ሕዝብ ካለው ፍቅሩን የሚገልጽበት መድረክ ነው። ቅዱስ ሚካኤል ለጥምቀት ወርዶ ገና ወደ መንበሩ ሳይመለስ ዛሬ ደግሞ ለራሱ በዓል እንዲህ በክብር በመካከላችን በመገኘቱ ልዩ ድምቀት ነው። እዚህ መዋኛ ገንዳ ላይ መንፈሳዊ ፈውስና ጸበል ይታደላል። አዘዞ ዛሬ በታላቅ ዝማሬ በታላቅ እልልታ ደምቃና እጅግ ተውባ ትውላለች። ጎንደር ቻስር ሰብስክራይብ አድርጉ። ተመልከቱት ይህንን ድምቀት። ይሄ ነው እንግዲህ የጎንደር አዘዞ ወጣት፣ ይሄ ነው የገነት ሚካኤል ሕዝብ። ታቦቱ ወጥቶ በመንገድ ላይ ሲያልፍ ድንኳን ተጥሎ ከበሮ ተመቶ የበዓል ጭፈራው ደምቆ በዓሉን ለየት ያደርገዋል። በዚህ ሰዓት ሃይማኖታዊ ዝማሬ ከባህላዊ እስክስታ ጋር ተቀላቅሎ የሚታይበት ልዩ ትዕይንት ነው።
ወጣቱ ሆ እያለ ታቦቱን ያጅባል። እናቶች በእልልታ መንገዱን ያቀልጡታል። ይህ በዓል ለአዘዞ ሕዝብ ሃይማኖታዊ ብቻ ሳይሆን የፍቅርና የአንድነት መገለጫ ነው። መንገዱ በነጭ ለባሽ ተሞልቷል። በየመሃሉ የሚታየው ጭፈራና ዝላይ ደግሞ የልብን ደስታ የሚገልጥ ነው። ጥር 12 ለአዘዞ ሰዎች ትልቅ ቀን ነው። ታቦቱ ወደ ማደሪያው እስኪመለስ ድረስ እንዲህ በደስታና በጭፈራ ታጅቦ ይጓዛል። ጎንደር ዛሬ አዘዞ ላይ ተሰብስባለች ብንል ማጋነን አይሆንም። ውድ የጎልደን ቻንስ ቤተሰቦች የዛሬው የአዘዞ ገነቱ ቅዱስ ሚካኤል ንግስ በዓል ይህንን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ቤተሰብ ያልሆናችሁ ከታች ሰብስክራይብ የሚለውን በተን በመጫን የቤተሰባችን አባል እንዲሆኑ እንጋብዛለን። መልካም ቆይታ